ስለተገኛችሁ እጅግ በጣም ነው የምናመሰግነው። እንግዲህ የዛሬው መጽሐፍ ደራሲ ከዚህ ቀደም የሰሯቸውን ስራዎች በመጥቀስ ዝግጅታችንን እንጀምራለን። በሚኖሩበት በአውስትራሊያ ምድር 2 ፊልሞችን አዘጋጅተዋል። የራሳቸው የሆኑ ፊልሞችን ማለት ነው። ቴስቲንግ ድራይቨር ሚል እንደ ኤሮፓውያኑ አቆጣጠር በ2004 ዓመተ ምህረት እንዲሁም ኮሚኒኬት ዊዝ ኤርፋን ሚል ደግሞ በ2005 ዓመት እንደ ኤሮፓውያን ማለት ነው። በተጨማሪ የራሳቸው ድረገጽ አላቸው፣ ዌብሳይት ኢትዮ ፍትህ የሚሰኝ ማለት ነው። እዛ ላይ እና በተጨማሪ በሌላ ደግሞ ኢትዮ ሜዳ የተሰኙ ድረገጾች ላይ በአብዛኛው ስለ ኢትዮጵያዊነት ባህልና ወግ በመጻፍ ይታወቃሉ። አስከትሎም ኤስቢኤስ የተሰኘ አማርኛ የሬዲዮ ፕሮግራም አውስትራሊያ ላይ የነበረውን የ1 ሰዓት ዝግጅት ተጨማሪ ሌላ ሰዓት እንዲያገኝ ታላቅ ጥረት በማድረግ የኢትዮጵያን ድምፅ ኢትዮጵያን ራሳቸው ባሉበት እንዲሰሙት ባህል ወጋቸውን እንዲያዩ ያደረጉ አባት ናቸው። በተጨማሪም የአፍሪካና የአውስትራሊያን ግንኙነት በማጠናከር በ2014 እንደ ኤሮፓውያን አቆጣጠር የአምባሳደርነት ማዕረግንም ተችሯቸዋል። እንግዲህ የዛሬን መጽሐፍ ጨምሮ 4 መጽሐፎችን መጻፍ ችለዋል። የመጀመሪያው የደም ዘመን ቁጥር 1 በ2003 ዓመተ ምህረት እንደ ኤሮፓውያን አቆጣጠር ይቅርታ፣ ቁጥር 2 የደም ዘመን ደግሞ በ2005 እንደ ኤሮፓውያን አቆጣጠር፣ የቁልቁለት ዘመን 2010 እንደ ኤሮፓውያን አቆጣጠር፣ አሁን ደግሞ የኢትዮጵያ አንድነትና ተግዳሮቶች የሚል መጽሐፍ ይሄው በዚህ በያዝነው ዓመት ላይ ጽፈው አስመርቀው ለአንባቢያን አቅርበዋል ማለት ነው። እንግዲህ የኢትዮጵያንን አውስትራሊያ የሚገኙ ኢትዮጵያውያንን በማሰባሰብ የኢትዮጵያን ኮሚኒቲን በመገንባት ከኢትዮጵያውያን ጋር አብረው እየሰሩ ያሉ አባት ናቸው። ይህ ዛሬ የምንመርቀው መጽሐፍ በ45 ምዕራፎች እንዲሁም ደግሞ በ512 ገጾች የተቀነባበረ ነው። እንግዲህ መጽሐፉን ወደኋላ አብረን እንመርቃለን። የመጀመሪያ ስነስርዓታችን የሚሆነው ግን የጸሎት ስነስርዓት ነው። ጸሎቱን የሚያስኬዱልን በማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ ሊቀ ሕሩያን ቆሞስ አባ ዮሴፍ ደስታ እዚህ ይመጡና ጸሎት ያደርጉልናል ማለት ነው። ከጸሎቱ ባሻገር ደግሞ ከጸሎቱ በኋላ አባታችን እዚሁ ዳቦውን ቆርሰው ይወርዱና አቶ ታክሎን ወደዚህ ጋብዛለሁ፣ ደራሲውን ማለት ነው። እሳቸው ይመጡና የክብር እንግዳውን ይጋብዙልናል። የክብር እንግዳው የመክፈቻ ንግግር ያደርግልናል ማለት ነው። አብራችሁን ቆዩ። አባታችንን ጋብዙልን። እሺ፣ ጸሎት ስለሆነ በይቅርታ ያው ብንነሳና ብንጸልይ ፈቃደኛ ሆናችሁ በስመ አብ ወወልድ ከሰይጣን ከመዛቲም የቅድስት ቤተክርስቲያን በከመ መሐረነ ቅዱስ ወልድ ከንዘ ይብል አንትሙ ሙሰሶ በትጸልዩ ከመዝበሉ በሰላም ያሳደረ አምላካችን በሰላም ያውለን፣ ከቅዱሳን ረድኤት በረከት ያሳትፈን። አባታችን ለዚህ ችለት ለዚህ ሰዓት ይህን ታላቅ ስራ ሰርተው በዚህ ታላቅ ቦታ ለማስመረቅ እንኳን አበቃዎት። እግዚአብሔር አምላካችን የተጀመረውን ሁሉ አባቶቻችን ወንድሞቻችን እህቶቻችን ይጠብቅልን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአከ ወግዝቴ ማርያም ሰላም ለኪ ድንግል በህሊናኪ ድንግል በስጋኪ እግዚአብሔር ጸባኦት ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ እስመ ኩሉ ዘጸዋ ስም እግዚአብሔር ይድህን። ወእግዚእ ኢየሱስ ክርስቶስ ሰራየ ኃጢአት ወደ ምሳሴ አበሳ ሰራየ ኃጢአት ኃጢአተ ኩሉ ህዝብ ከመይሰራ ኃጢአት እግዚአብሔር ይፍታ። እንኳን ደስ ያለው ብላችሁ ሁላችሁም አንድ ጊዜ በእልልታ እንኳን አደረሰው እንኳን ደስ ያለው ብላችሁ። እሺ፣ ሁለተኛ ያስፈልጋል እልል። እሺ ጊዜያችሁን ተሻምታችሁ ለዚህ የኢትዮጵያ አንድነትና ተግዳሮት የተሰኘ አዲስ መጽሐፌን ለመመረቅ ጊዜያችሁን ተሻምታችሁ የደስታዬ ተካፋይ በመሆን ጥሪዬን አክብራችሁ ስለመጣችሁ ከልብ አመሰግናለሁ።
እንደምታውቁት ዘመኑ የሩጫ ዘመን ነው እና ሰዓት ለመቆጠብ ሲባል እንግዲህ ፕሮግራሙ መሪ ቦታውን ለቃለሁ። ከዛ በፊት እግዚአብሔር አምላኬ ሆይ አስጀምሮ ይህን አዲስ ታሪክ ለትውልዱ እንዳስተላልፍ አስጀምሮ ለዚህ ላበቃኝ አምላኬ ክብርና ምስጋና ይግባው እላለሁ። አመሰግናለሁ። እሺ እናመሰግናለን። እንግዲህ በአብዛኛው ጸሐፊዎች የመጻፍና ሀሳባቸውን ወረቀት ላይ ያስቀምጠው አስፍረው ለአንባቢያን በመስጠት ነው የሚታወቀው። አጠር አድርገው ነው እንግዲህ ሀሳባቸውን ይገለጹልን። እናመሰግናለን። ከዚህ በማስቀጠል ወጣት ሱራፌልን እንጋብዝና ወግ ያቀርብልናል። ከዛ በማስቀጠል ያሉ ስነ ስርዓቶችን ደግሞ ወደ በኋላ አስታውሳችኋለሁ። አብራችሁን ቆዩ። ቀልድ አልወድም የወጉ ርዕስ። ጓደኞቼ የሚገርሙኝ በሶስት መሰረታዊ ነገሮች ነው። አንደኛ ፌዝ ይወዳሉ። ሁለተኛ ወሬያቸው ሁሉ ፌዝ ብቻ ነው። ሶስተኛ ከተወራው ሁሉ ጆሮአቸው መርጦ የሚሰማው ፌዙን ብቻ ነው። ለምን ስላቸው በመጀመሪያ ሳቅ ህይወት ቅመም ነው ይሉ ነበር። አሁንማ ቀልድ ራሱ ህይወት ነው ማለትም ጀምረዋል። እነሱ ቀልዲውን ፌዝ የቱን እንደሚወዱ እኔም የትኛው እንደምጠላ አላውቅም። ብቻ በየመሃሉ ግንባሬን ኮስተር አድርጌ አይኖቼን ጠበብ አድርጌ ቀልድ አልወድም ማለት እንደምወድ የሰማሁት ሲያሙኝ ነበር። በእርግጥ ልጅ እያለሁ ቁም ነገረኛ ሰው መሆን እፈልግ ነበር። ለዚያም ምልክቶቹ ፀጉሬ ከአናቴ ይልቅ ለማጅራቴ የሚቀርብ፣ ቶሎ ቶሎ የማልስቅ፣ መነጽር የማዘወትር፣ ሸሚዜን እስከ አንገቴ የምቆልፍ፣ በተለይም ደግሞ ስሳሳት መቀለጃ እንዳልሆን ምንም የማልሰራ፣ በየመሃሉ እያበዛው የማወራ። አሁን ከሞላ ጎደል ተሳክቶልኛል። ቢያንስ ቀልድ አልወድም። ጓደኞቼ ስለ ቀልድ ጥቅም ሲሰብኩኝ ይሞክራሉ። አንድ ቀን አንደኛው ጓደኛዬ አንጀቴ ርር ሲል አይቶ ቀልድ ብትወድ እኮ አንጀትህን ማራስ ትችል ነበር አለኝ። እንዴት ስል ጠየቁት። ተደራርዶ ቀጠለ። በቀላሉ አንድ ታሪክ ልንገርህ አለኝ እየተመቻቸ። እሺ ስለው ቀልድ እንደማልወድ ራሱ ረስቸው ነበር። መቼም ስለ አይሁዳውያንና ስለ ጀርመኖች ታውቃለህ አለኝ። ጀርመኖችን ከፌዝም ከቀልድም በላይ እንደምጠላቸው ያውቃል። ጀርመናዊው የናዚ ስርዓት አይሁዳውያንን በእሳት በሚያቃጠልበት አስከፊ ዘመን ነው አሉ። አንድ አይሁዳዊ እስረኛ በታሰረበት ክፍል ውስጥ ተቀምጦ የዕብሪው ቋንቋ መዝገበ ቃላት በንቃት ያነባል። በዚህም ድርጊቱ የበገነው ጀርመናዊ ወታደር አንተ አይሁዳዊ የምታነበው ቋንቋ አረብ የለሽ መሆኑን አታውቅም? ለመረሸን የቀረው 24 ሰዓት ብቻ ነው። አይሁዳዊ ግን ፈገግ ብሎ አየህ እኔ ገነት ስለምገባ የሀገሬን ቋንቋ የማጠናው ከመላእክት ጋር ለመግባባት ነው ይለዋል። ወታደሩን በንቀት አይሁዳውያን እኮ የምትገቡት ገሃነም ነው ይለዋል። ምን ብሎ ቢመልስለት ጥሩ ነው? ለእሱ አታስብ፣ ለገሃነም ደግሞ ጀርመንኛ ቋንቋ በደንብ አጥንቻለሁ። አስቆኛል፣ ንዴቴንም አስረስቶኛል። ቢሆንም ግን ቀልድ አልወድም። አንዳንዴ ቀልድ ደመኛ ይመስለኛል። በቁም ነገር ልናገራቸው የሚገባ እውነቶች ሁሉ በቀልድ ዳዋ የተዋጡ ይመስለኛል። በጣም የምወዳቸው የነፃነት ታጋይ የቀድሞ የደቡብ አፍሪካ ፕሬዚዳንት ማዲባ ማንዴላ በእስር ሕይወታቸው ወቅት ያደረጉት ነገር ይገርመኛል። አንድ የጥቁሮች ጥላቻ ያለበት ነጭ ዘረኛ መምህር ነበራቸው። ታዲያ ይህ መምህር በማንዴላ ፈጣን አስተሳሰብ ይበግን ስለነበር ዘወትር አይስማሙም ነበር። አንድ ቀን ፈተና ከተፈተነ በኋላ ማንዴላ የደፈኑትን ፈተና በኤክስ አድምቆ 0 ከሰጠ በኋላ በትልቁ ደደብ ብሎ ጽፎ ይሰጠዋል። ማንዴላም ወረቀቱን ይዞ በተማሪዎች ወደ ተከበበው ነጭ መምህር ሄደ። መምህር ስለ እርማቱ አመሰግናለሁ፣ ግን ስምህን በትልቁ ጽፈህ ፊርማህን ረስተዋል ይለዋል። ደደብ ወደሚለው እየጠቆመ ማለት ነው። ስለ ማንዴላ ፈገግ ብልም እመኑን ቀልድ አልወድም። አንዳንዴ ቀልድ ራሱ ፌዴራል ፖሊስ ይመስለኛል። ከእጁ ዱላ የማይል ዝም በል ብቻ የሚያውቅ። ደራሲ ስብሐት ገብረ እግዚአብሔር ሕይወት ማኪያቶ ናት፣ ነጭና ጥቁር፣ ሀዘንና ደስታ፣ እንባና ሳቅ እንዳለ ባውቅም
አለማየሁ ገላጋይ የጨነቀው ትውልድ የቀልድ ፋብሪካ ነው፣ የሚቀርብ ቀልድ የሚፈጠረው በጦርነት ውስጥ ነው ቢልም ፈገግ ስል ሸክሜ ቢወርድም ለጥላቻዬ ታማኝ ነኝና እመኑ ቀልድ አልወድም። ጦርነት ሲል የአንድ ጓደኛ እውነተኛ ገጠመኝን አስታውሱ። የኢትዮጵያ ታሪክ ውስጥ እነ ስማይት ጠር ሸሽተው እነ ስመ ክፉ በተተኩበት ዘመን ማለትም በነጭና ቀይ ሽብር መካከል በተደረገ ጦርነት ሰሞን አያሌ ወጣቶች እየታፈሱ ለእናት ሀገር ጥሪ ይማገዱ ነበር አሉ። እናሚ የወዳጄ አፈሳለ ከተባለ ወይም ወሰብ ውስጥ አሊያን በርሚል፣ ጋን፣ አልጋ ስር፣ ኮርኒስ ላይ፣ እናቱ ቀሚስ ውስጥ በአጠቃላይ ከአባቱ የራፖርት ጸሐፊ ባሬጣ ውጭ ያልተሸሸገበት ምንም ቦታ የለም። በጊዜ ሂደት ግን አፋሾቹ ሁሉንም መደበቂያ ማወቅ ጀመሩ መሰል መሄጃ ያጣል። በመጨረሻም የጭንቅ ሰዓት ሲመጣ ሮጦ ቤተክርስቲያን ቅጥር ውስጥ ይደበቃል። ለተወሰነ ሰዓት እፎይ አለ። ደስታው ግን ብዙም አልቆየም። ወታደሮቹ ዲያቆናትንም ለማፈስ ቤተክርስቲያን ውስጥ ይገባሉ። ሲጨንቀው ከሁለት መቃብሮች መሃል ገብቶ ይተኛል። አይኑን ጨፍኖ ሲገልጥ አፈሙዝ ጋር ተፋጦ እንደተያዘ ገባው። ታዲያ የቀልደኛ ቀና ብሎ ሙታንን እናቀስቅሱን ብሎ ተመልሶ ይተኛል። እኔና ጓደኞቼ እንደ ምስር ተለቅመን ስንጫን የጓደኛዬ ግን በቀልዱ ምክንያት ከጦርነት ተርፏል አሉ። በእውነትም ቀልድ የፈሪ ማምለጫ ብቻ ሳይሆን የሚያሸልም ጥበብ ነው። ቢሆንም ለጥላቻ የታማኝ ነኝና ቀልድ አልወድም። ይህን ሀሳቤን ለመቀየር ግን ሩቅ አልሆነ። እንደዚያ አሳፍሰውን የገቡት ሰዎች በገቡ በ20 ምናምነኛ ዓመታቸው ለወጡ፣ ቀየሩ፣ ተበላሹ፣ አበዙት ብለን ሰልፍ ወጣን። ፈሪ በሆኑም ተኩሱ ሲደጋገምና ጀግና ወጣቶችን ሳይ ፍርሃቴ እየለቀቀ መጥቶ ከሰልፋት በአንዱ ሰልፍ ከጎኔ የቆመ ወጣት ወያኔ ሲል እኔ የአባትየውን ስም ጠራሁት፣ ሌባ በማለት ከምኔው እንደተከበብኩ አላውቅም። እነዚያ ወመኔዎች የያዙት ዱላ እንደ ጸበል ገና ሳትነካ ታስለፈልፈ ጀመር። በጥቁሩ ዱላ ይቀባበሉኛል። ድፍረቴ የት እንደገባ አላውቅም። መለፍለፍ ጀመርኩ። እኩያ የሚሆኑን ወታደር አረጋሸ ሞትብሃለሁ፣ ተውጋሸ ሞትብሃለሁ፣ የልጆች እናት ነኝ፣ አረ ነፍሰ ጡር ነኝ እያልኩ ለምናለሁ። ከዚህ ላይ ወንድ መሆኔንም ረስቼዋለሁ። ጥርሳቸውን የነከሱ ወታደሮች ባይም ምንም ልደፍር አልቻልኩም። እግሬን፣ እጄን፣ ወገቤን፣ ደረቴን በሙሉ ደነዘዙ። አረጋሸ ሞትብሃለሁ። በመጨረሻም ተንጠራርቶ አናቴን ሲለኝ አላልኩህም አልኩትና ለጥ አልኩ። ከመሬት ስነሳ ማንም አልነበረም። በህልሜም መሰለኝ። እርግጠኛ የሆንኩት በእናቴ ንግግር ነበር። ሰውነቴን ስዳስስ ወገቤ ላይ ያ ጥቁር ዱላ ተቀምጧል። የአንዱን ወታደር ዱላ የቀማሁት ስለመሰለኝ ከወደኩበት እየፈረጠጥኩ ያቆመኝ የእናቴ እጅ ነበር። እየተቃጠልኩ እናቴ ዱላውን አንሽልኝ፣ ዱላውን አንሽልኝ አልኳት። እናቴም ወይኔ ልጄን ምን ነካው እያለቀሰች ሸሚዜን ከወለቀች በኋላ ሳቋን መቆጣጠር አልቻለች። እብጠቱን እያየች አይ ልጄ የረሳው እኮ የዱላውን ማንጠልጠያና ሜዲን ሩሲያ የሚለውን ምልክት ብቻ ነው። እኔም ሳኩ። ከሞት የሚያተርፍ ፌዝም አለ፣ ቁስልን የሚያክም ቀልድም አለ። ቢሆንም ከልኩ ቢያልፍም እስካልጎዳ ድረስ እመኑኝ ቀልድ ከነፍስ ይወዳል። አመሰግናለሁ። ትንሽ ሳቅ እያለም ዝግጅቱን ለማስኬድ ነው። ከዚህ በማስከተል የዚህ የአዲሱ መጽሐፍ የመጽሐፍ ዳሰሳ ይኖረናል። ጋዜጠኛ ዋሴ ነጋሽን ወደዚህ ጋብዝና መጽሐፉን ይዳስስልናል። ቀልድ ነው እንጂ የማልችለው ቀልድ እወዳለሁ። እንግዲህ በዛሬው ዕለት በክብር የሚመረቀውን የአቶ ታክሎ ተሾመ መጽሐፍ መጠነኛ ዳሰሳ ለማድረግ ነው እዚህ የተገኘሁት። ዋሴ ነጋሽ እባላለሁ። አብዛኞቻችሁ በድምፅ የምታውቁኝ ይመስለኛል። ይህ መጽሐፍ ዛሬ እዚህ እንዲመረቅ የተደረገበት ዋናው ምክንያት አቶ ታክሎ ተሾመ 4ኛ መጽሐፍታቸውን ሲጽፉልን እኛ ግን ክብር ሰጥተን እንኳን ማስመረቅ አለመቻላችን እጅግ የሚያሳዝን ስለነበረ ዛሬ ግን ከወገኖቻቸው ጋር እንዲገናኙና እንዲተዋወቁ በተጨማሪም ደግሞ ወደፊት የመጽሐፍ ሞራላቸው ከፍ ብሎ ሌሎች መጽሐፍቶቻቸውንም እንዲሰጡ ለማድረግ ከእናንተ ከወገኖቻቸው ጋር ለማገናኘት ነው ዋናው ዓላማ። እንግዲህ ቀደም ሲል 4 መጽሐፍቶች እንደጻፉ ይሄ 4ኛው ነው። የመጀመሪያው የደም ዘመን ቁጥር 1 እና ቁጥር 2 እንዲሁም የቁልቁለት ጉዞ 3ኛው ነው። 4ኛው የኢትዮጵያ አንድነትና ተግዳሮቶች ነው።
እንግዲህ ከተግዳሮቶች መካከል መጀመሪያ ከኔ በእድሜም በልምድም በእውቀትም ከፍ የምትሉ ሰዎች ታች ተቀምጣችሁ እዚህ መቀመጤ ነው አንዱ ራሱ ተግዳሮቱ እዚህ ሀገር ላይ ያለው ማለት ነው። ምክንያቱም ትላልቅ ሊቃውንቶች ባሉበት ሀገር እንደኔ አይነት ሰው መጽሐፍ ዳሰሳ ማድረግ አልነበረበትም ብዬ ስለማስብ ነው። እና አንዱ ተግዳሮት ትላልቅ አባቶች ባሉበት ሀገር ዘመናዊ ትምህርትን ብቻ በመንተራስ እኔ አዋቂ ነኝ ማለት ይመስለኛል አንዱ የሀገራችን ተግዳሮት። አቶ ታክሎም እዚሁ መጽሐፍ ውስጥ ይህን ከዘመናዊ ትምህርት ጋር የተያያዘውን ጉዳይ በአጽንኦት ገልጸውታል። የራሳችንን መሰረት ጥለን ዘመናዊነትን በባዶ ሆዳችን በባዶ ልባችን በተቀበልን ጊዜ የሀገር ውጤት ይሄ ነው የሚለውን በሰፊው ያስቀምጠዋል። ምክንያቱም የራሳችን የሆነ ቀለም ያለን፣ ታሪክ ያለን፣ እምነት ያለን፣ ማህበራዊ መሰረት ያለን ትልቅ ህዝቦች ሆነን እያለ በአሁኑ ሰዓት ግን ለማን ራሳችን አጋልጠን ሰጥተናል ስንል በሰፊው የምንረዳው ነው። እንግዲህ ወደ ቀጥታ ወደ መጽሐፉ ዳሰሳ ነው የሚሄደው። ርዕሱ የኢትዮጵያ አንድነትና ተግዳሮቶቹ ነው የሚለው። ጸሐፊው ወይም አዘጋጁ አቶ ታክሉ ተሾመ መኮንን። ብዛት የገጽ ብዛት 112 ገጾች ናቸው። የታተመበት ዓመተ ምህረት ይሄው ዘመኑ 2012 ነው። እንግዲህ በቀጥታ መጽሐፉን የታሪክ መጽሐፍ ነው ብቻ ማለት አይቻልም። ምክንያቱም ተግዳሮቶቹን ለማሳየት ታሪኩን መጠቆም ያስፈልግ ስለነበር ነው ደራሲው ታሪኩን የተጠቀሙት። ሊያሳዩት የፈለጉት ዋናው ነጥብ የኢትዮጵያ አንድነት እየገጠመው እየፈተነው ያለ ተግዳሮት ምንድን ነው የሚለው ነው። ግን ስለ ኢትዮጵያ አንድነት ካነሳን የኢትዮጵያ አንድነት ዋልታዎች ወይም ፒላሮች ሳይነሱ ደግሞ ስለ አንድነት መጫወት አይቻልም። ስለዚህ ከዘፍጥረት ጀምረው የመጀመሪያ ምዕራፋቸውን መጽሐፉ የተከፋፈለው በዚህ አጋጣሚ በ45 ምዕራፎች ነው። 45ቱ ምዕራፎች ታላላቅ ርዕሶች ይዘዋል። ምሳሌ ብናነሳ ለምሳሌ የፍጥረታትና የቋንቋ ግኝትን የመጀመሪያው ምዕራፍ ላይ ያስቀምጠዋል። ይሄ ደግሞ ከዘፍጥረት መነሳት የታላቁ መጽሐፍ ቅዱስን መሰረት ነው። ስለዚህ የሰው ልጅ ለምን ተፈጠረ የሚለውን ዓላማ ሳንይዝ ስለ አንድነትም ልናስብ አንችልም። ምክንያቱም የሰው ልጅ በግለሰብ ደረጃ የተፈጠረ ስላልሆነ የሰው ልጅ በማህበረሰብ ደረጃ የተፈጠረ በማህበራዊ ሁኔታ ውስጥ ሲኖር አንዱ ከአንዱ የጎደለውን እየተሟላ የሚኖር ፍጡር ስለሆነ ከዘፍጥረት ነው የተነሳው ታሪኩና ዘፍጥረትን ሲያነሱ ግን የመጽሐፍ ቅዱስንና በተጨማሪም ደግሞ ሳይንስ ስለ ሰው ልጅ ግኝት ምን ይላል የሚለውንም ጭምር አንስተው ሁለቱን ለእኛ ፍርድ በመተው ጭምር ነው ያስቀምጡትና ምዕራፉ በ45 ምዕራፎች የተከፋፈለ ሆኖ ይሄ የቆመው የኢትዮጵያ አንድነት ግን በምን ምክንያቶች እየፈራረሰ ነው ወይም ምን ያህል አደጋዎች ተጋርጠውበታል፣ የአደጋዎቹ አይነቶችስ ምንድን ናቸው የሚለውን ማሳየት ነው የፈለጉት። መጽሐፉን በአጠቃላይ ጭብጡን መረዳት ስንሞክር የኢትዮጵያ አንድነት ዋልታዎች ምንድን ናቸው ነው። የመጀመሪያው ራሱን የቻለ የመንግስት አስተዳደር የነበረው ከአክሱምን በፊት ጀምሮ ክርስትናንም ከመቀበላችን በፊት ጀምሮ የአይሁድ እምነትን በነበረበት ጊዜ ጀምሮ የመጀመሪያው የኢትዮጵያ ነጥብ ከቤተ መንግስት ነው የሚነሳው። እምነቶቻችንም የተቀበሉልን ነገስታት ናቸው። በአብዛኛው ነገስታቶች ናቸው እንደገና እምነትንም ለመለወጥ ሙከራ እያደረጉ ግጭት ይፈጠር ነበር። ስለዚህ ቤተክርስቲያን ከመፈጠሯ በፊት ክርስትና እዚህ ሀገር የቀደመ ቢሆንም ቤተክርስቲያኖችን በማስገንባት ደግሞ አብያተ መንግስታት ያሉ ባለስልጣናት ወይም ነገስታት ከፍተኛ አስተዋጽኦ ነበራቸው። አብዛኞቹን የኢትዮጵያ ቤተክርስቲያን ካሰብን በንጉስ እከሌ፣ በንግስት እከሌ፣ በንጉስ እከሌ እየተባሉ የተቋቋሙ ናቸው። ስለዚህ የመጀመሪያው ነጥብ እዚህ መጽሐፍ ውስጥ ያለው ቤተክርስቲያንና ቤተ መንግስት ሁለቱም እኩል ተያይዘው የኢትዮጵያን አንድነት እንደመሰረቱ፣ እስልምናንም ለመቀበል ችግር እንዳልገጠማቸው አሁንም ነገስታቱም ይሁን ቤተክርስቲያን በሰፊ ወድነት እስልምናንም ተቀብለው ይሄ እንግዲህ አንድነት መጨመር ወይም አንድ ላይ የመኖርን ጥበብ አባቶች በሰፊው ያውቁት እንደነበረ ግልጽ ነው። ሳውዲ ክርስትናን አልተቀበለችም፣ ኢራቅ ክርስትናን አልተቀበለችም። የኢትዮጵያን አንድነት መሰረት የሚያደርገው በሰፊ ልብና በሰፊ ሆድ ሌሎችንም እምነት በጤናማ መንገድ መቀበል አንድ ሌላ ትልቅነት ነው። ምክንያቱም የእስልምና ሀገር ብቻ የሚባሉ አሉ። ኢትዮጵያ ቀደም ሲልም የክርስቲያን ደሴት ነች በሚል በሰፊው ይነገር ነበር። ግን እስልምናን ከተቀበልን በኋላ የክርስቲያን ደሴት የሚል ብቻ ሳይሆን እስልምናንም የተቀበለች ሀገር ነች ከሌላው ዓለምም ቀድማ በሚል ክብር የወሰድንበት ነው። ስለዚህ አቶ ታክሎ ተሾመ
ፒላሮችን ሲያስቀምጡ የአንድነት መሰረቶቻችን አብያተ መንግስታት ወይም ደግሞ የቤተ መንግስት ወይም ነገስታት፣ ቤተክርስቲያን፣ ከዛ ውጭ ደግሞ ምዕመናኑ ማህበረሰቡ ራሱ ለአንድነት የተመቻቸ ለእምነቱ ቀናዊ የሆነ አብሮነትን እስካሁን ድረስ እንኳን በዓለም ላይ ቢታይ አብሮነት ያልጠፋበት ሀገር፣ በግለኝነት የማይኖርበት ሀገር፣ ምናልባት ግን በቅርቡ ደግሞ ስጋት ውስጥ የጣለን የግለኝነት ኑሮ እየጀመርን መምጣታችን ካላሰጋን በስተቀር ኢትዮጵያን እስካሁን ድረስ በማህበራዊ ደረጃ የሚኖሩ ህዝቦች ያሉባት ሀገር ነች። ስለዚህ ታዲያ የኢትዮጵያ ፒላሮች ነገስታቱ፣ ቤተክርስቲያን፣ ማህበረሰቡ፣ ሰፊነቱ፣ ጥበቡ፣ እውቀቱ ከሆነ ምንድነው ታዲያ ተግዳሮት ሆኖ የኢትዮጵያን አንድነት ስጋት ላይ የጣለው የሚለው ጉዳይ ሲነሳ እዚሁ መጽሐፍ ላይ በሰፊው የሚታተት ነው። የመጀመሪያው አባቶቻችን የአስኳላ ትምህርት ሲጀመር አንድ ትልቅ ስህተት ተሰርቷል። ይህ ስህተት ትልቅ ሀገር ያለ ፈረንጅ ትምህርት ይዞ የመጣ ማህበረሰብ ልክ የፈረንጅ ትምህርት እንደተጀመረ ወላጆች ምናሉ እኔማ ደንቆሮ አይደለሁ አልጽፍ አላነብ ቆይ እንጂ ልጄ ይምጣ፣ ሀገሪቱን ለወጣትና ለልጆች ሰጡ። ይሄ ትልቁ ስብራት ነው። ያለ ፈረንጅ ትምህርት ስንት ሺህ ዘመን የመጣን ሀገር ልጆች የፈረንጅ ትምህርት ስለተማሩ በሚል ብቻ ወላጆች ለልጆች እድሉን አሳልፈው መስጠት አልነበረባቸው። ምክንያቱም ትልቁ መሰረት ማንነት የሚባለው ነው። እንደሚታወቀው ጥቁሮቹን በባርነት ያገዝ የነበረው የነጮቹ አብዮት የመጀመሪያ ማንነትን የሚያስክደው በስም ነው። ጥቁሮቹን ከአፍሪካ ካስጋዘ በኋላ ስምህን ቀይር ነው የሚለው። አንድ ሰው ስሙን ከቀየረ ማንነቱን ቀይሯል። ትርጉም የሌለው ስም ይዟል ማለት ነው። ለምሳሌ አለሚቱ የሚል ስም በአማርኛ ትርጉሙ ምን እንደሆነ ይታወቃል። ሌላው ቀርቶ የዕብራይስጥ ስም እንኳን ሰለሞን ማለት ምንድን ነው ስንል ይሄ የአይሁድ ባህል ነው እንጂ እኛ ትርጉም አይደለም። ዳዊትም ይሁን ሰለሞንም ይሁን ይህ ስም ኢትዮጵያዊ ስም አይደለም። መሐመድም ቢሆን ኢትዮጵያዊ ስም አይደለም። ኢትዮጵያዊ ስም አለሙ ነው፣ ከበደ ነው፣ አየለ ነው። ምክንያቱም ስም ማን ነው ሲባል ስሙን መተርጎም መቻል አለበት አንድ ሰው። ግን ደግሞ በራሱ ቋንቋ፣ በራሱ ባህል፣ በራሱ ማህበረሰብ አስተሳሰብ መሆን ይገባዋልና አብዛኞቻችን ዘመናዊ ትምህርት ስንጀምር ከረባትና ልብሳችን አወላልቀን ከረባትና ኮት አድርገን የተመለስ ነው። ጀመረ ባህልን ከማፍረስ ዘመናዊነት ማለት ነው፣ ራስን ከማሳጣት። ግን የመጀመሪያዎቹ የአስኳላ ተማሪዎች ግን ተርፈው ነበር። የመጀመሪያዎቹ ምክንያቱም የአብነት ትምህርቱ ስለነበረ፣ የቤተክርስቲያን ጥበብ ስለነበረ፣ የአባቶቻቸው ወግ ስርዓት ስለነበረ ባላንስ ለማድረግ የነጩን ትምህርት ሲቀበሉ ባላንስ አድርገው ለመጓዝ እድል ነበራቸው። ስለዚህ አቶ ታክሎ ተሾመ እዚህ መጽሐፍ ውስጥ የሚያስቀምጡት ነጥብ ምንድን ነው? ሊቃን የሚባሉት ምሁራን የሚባሉት የሀገሪቱን መሰረት ሁሉም ባይሆን አጥፍተዋል፣ ስሩን አፍርሰዋል። ጥቂቶቹ የአባቶቻቸውን ታሪክ ይዘው ሀገር ለመለወጥ የታገሉ የለወጡ መሰረታቸውን የያዙ ቢኖሩ አሁንም ህዝብ ለህዝብ ሳይጣላ የሚያጣሉን በብሔር ደረጃ እንኳን እነማን ናቸው ስንል ምሁራን ናቸው። ምሁራን ለምን ያጣሉናል ሲባል የራሳቸውን የአባት እናቶቻቸውን ትተውታል። የሰሙት የውጩን ነው። ህዝብ የሚከፋፈልበትን ለስልጣን እንዴት ህዝብን መከፋፈል እንደሚቻል አውቀዋል፣ ተምረዋል። ስለዚህ አየር ላይ ሆኖ ህዝቡን ከላይ ሆኖ ያጋጩታል ማለት ነው። እንግዲያውስ እስካሁን እቺ ሀገር ያልፈረሰችው ያ መሰረት ስላልፈረሰ ነው። ለምሳሌ አሁን በኦሮሚያም በአማራም በተለያዩ ቦታዎች የተለያዩ ረብሻዎች ሲነሱ ሁላችንም ማገዘን ቢሆን እቺ ሀገር አትኖርም ነበር። 10 ወይም 20% የማይሞሉ ሰዎች ናቸው እሳቱን የሚያራግቡት። ግን እኛ እሳቱን እፍ ብለን አላንደድም፣ አልተቀበልንም። ብናግዘው ኖሮ ሀገሩ ጠፍቶ ነበር። ስለዚህ ኢትዮጵያን አሁንም እያተረፋት ያለው የአባቶቹ የጥንቱ ጥበብ ነው የሚል መልእክት ያለውና በመሰረቱም የራሳቸውን ኃላፊነት ለመወጣት አቶ ታክሎ እኔ በዚህ ጊዜ የውጩንና የሀገር ውስጡን ህይወት ከልጅነት ጀምሮ ተረድቸዋለሁ። ለማነጻጸርም እድሉን አገኙ ማለት ነው አውስትራሊያ መኖራቸው ነው። ስለዚህ ምን እንደጎዳን ተመለከቱ። ስለዚህ ለትውልዱ እየሰጠነው እያስተማርነው አይደለም። ጭራሽ ደግሞ የሆኑ ትውልድ ከአባቶቹ ደግሞ የባሰ መሰረቱን ስቷል። ስለዚህ ጥንቱን ታሪኩን እንስጠው በሚል ከዘፍጥረት ጀምረው እስከ መጨረሻው አሁን እስካለንበት ዘመን ድረስ ታሪኮቹን የቤተ ክርስቲያን ታሪክ ከዘፍጥረት በኋላ ያለውን
ከአዳምና ሔዋን ታሪክ ከዛ በኖህ ዘመን የደረሰውን ከኖህ ዘመን በኋላ ያለውን ሳይንስ ስለ ሰው ልጅ አፈጣጠር ምን ይላል፣ ስለ አብሮነትስ ምን ይላል፣ ይሄን ሁሉ አይተው መጨረሻ ግን የሰው ልጅ ከአብሮነት ውጪ ህይወቱ ከንቱ እንደሆነ ለምንድን ነው ይሄን የሚሉት? ውጭ ሀገር ያለው ኑሮ እጅግ ይሰለቻቸዋል። የኒህ ሰው መሰረት በማህበራዊ ህይወት ላይ መሰረት የጣለ ነው። ከሰው ጋር መጫወት፣ ማውራት፣ አብሮ መብላት፣ አብሮ መጠጣት በጣም ይፈልጋሉ፣ ግን ደብሯቸው ይውላል። አሜሪካ ሀገር ያሉ ወዳጆቻችንም የሚነግሩን የውጭ ሀገር ኑሮ ሲነግሩ እጅግ አሰልቺ ነው። ይሄም ማለት የግለኝነት ኑሮ እጅግ አሰልቺ ሆኗል ማለት ነው። ይሄ ማህበራዊ ህይወቱ ግን የራሱ የሆነ ደስታ የራሱ የሆነ ውበት አለው። ምክንያቱም ከአስተዳደጋችን ጋር የተያያዘ ስለሆነ ማለት ነው። ስለዚህ ሁለቱም ካነጻጸሩ በኋላ ለትውልዱ ምንድነው መስጠት ያለብን? እንግዲያው ትውልድን ስንቅ ማስያዝ አለብን። ስንቅ ለማስያዝ ደግሞ የየበኩላችን አስተዋጽኦ ማድረግ አለብን። ይሄስ ምንድነው? አባቶች እንደሚሉት የተጻፈ አይለቅምና ቢጻፍ ነገ ትውልዱ ያገኘዋል፣ መሰረቱን ይይዛል። መሰረቱን ሲያውቅ ደግሞ ባላንስ ማድረግ ይችላል። ዝም ብሎ በተነዳው አይነዳም። ስለዚህ እኛም ለትውልዱ ሳናዋጣ ትውልዱን እየወቀስነው ነው። ትውልዱ ላይ ምን ሰርተን ነው እኛ ትውልዱን የምንወቅሰው? ስለዚህ ለትውልዱ የሚያስፈልገው ስንቅ እነሆ ይሄ ነው። የመጣንባቸውን ዘመኖች ደግሞ በደም ዘመን አሳይተዋል። ሰው ጭካኔያችን፣ የእርስ በርስ ጭካኔያችን፣ የደም ጎርፍ እዚህ ከተማ ውስጥ እንኳን ምናልባት መጽሐፉን አንብባችሁ የምታውቁ ካላችሁ የደም ዘመን ላይ እዚህ ኢትዮጵያ ሆቴል ላይ ወታደሮች ወጣቶችን እያሯሯጡ ነው። ሩጠው ወደ ኢትዮጵያ ሆቴል ራሳቸው አቶ ታክሎ እየገቡ ነው። ከጀርባ አንዲት ሴት ልብሳቸውን ትይዛለች። እሷን አስለቅቀው ኢትዮጵያ ሆቴልን በርግደው ወደ ውስጥ ይገባሉ። የመጨረሻው ጥይት ሴቷ ላይ ነው ያረፈው፣ እሳቸው ላይ የተተኮሰው ጥይት ማለት ነው። የአይን ምስክርም ናቸው። እዚህ አጋጣሚ እንደው ዝም ብሎ ለመጽሐፍ ተብሎ ወይም ወረቀት አገላብጦ ብቻ ሳይሆን በተለይ የደም ዘመንን በህይወታቸው ውስጥ ምስክርም ሆኖ ያስቀመጡት ሆኖ ይሄኛው መጽሐፍ ግን ለመጠቀም የሞከሩበት ዋናው መሰረት እኔ አዋቂ ነኝ ብዬ ራሴ ያልነሳም በሚል በቀጥታ ዋቢ መጽሐፍቶችንና አሁን በህይወት ያሉ አባቶችን ኢንተርቪው በማድረግ የሰሩት መጽሐፍ ምንድነው? መሰረታችን የቤተክርስቲያን መሰረት ምንድነው? የቤተክርስቲያን ፈተና ምንድነው? ለምን የቤተክርስቲያን ፈተና የኢትዮጵያ አንድነት ፈተና በመሆኑ መልሶ ማለት ነው አንድነትን አስተሳስሮ እስልምናንም በሰፊ ልብ ተቀብሎ አንድነትን ያስቀጠለው ራሱ ቤተክርስቲያኗ ስለሆነች። ምክንያቱም ቤተክርስቲያኗ ብትቃወም እስልምናም እዚህ ሀገር ውስጥ ሊቀጥል አይችልም ነበር ነገር መንገዱ። ምክንያቱም ከነገስታቱ ጋር እኩል የሚያወሩት የቤተክርስቲያን አባቶች ናቸው። ይሄ አይሆንም፣ አያዋጣንም፣ ነገ ችግር ያመጣብናል ቢሉ ነገስታቱ ይቀበላሉ፣ እስልምናንም አይቀበሉም ነበር። ስለዚህ ለቤተክርስቲያኗ ክብር ያስፈልጋል በየትኛውም መንገድ። ግን አሁንስ የቤተክርስቲያኗ ተግዳሮት ምንድን ነው የሚለውን ነጥብ አንስተዋል። ስለዚህ ልብ ያለው ልብ ይበል የሚል ነው መጽሐፉ። ችግሮቻችን አብረን መቅረፍ እንድንችል በጊዜ ነገሮችን እንረዳ የሚል መጽሐፍ ነው ያሳተሙልን። ይሄ ደግሞ ለትውልድ ለአዲስ ትውልድም ለእኛም ቢሆን ለአባቶቻችንም ቢሆን የሚጠቅም ነው። እዚህ ላይ እንግዲህ ታላላቅ አባቶች ተጠቅሰዋል። መጽሐፍቶች ሁሉ የታሪክ መጽሐፍቶችን በሰፊው እንደ ዋቢ መጽሐፍ ተቀምጠዋል። ይሄ መጽሐፍ በግል ምንድን ነው እንደ መጽሐፍ ምን ችግር አለበት ብትሉ አቶ ታክሎ የራሳቸው ስሜት የሆነ ለአንድነትና ለኢትዮጵያዊነት ለራሳቸው ከማድላት ራሳቸው አንዳንዴ ፍርድና ብያን የሚሰጡበት መሰረት አለ። አንዳንዴ መጽሐፍቶች እንደ ሜኑ ቀርበው የፈለገውን ሰው ራሱ ወስኖ ራሱ አድንቆ ራሱ ተቀብሎ ይሄ እንዲህ አይደለም ይሄ እንዲህ ነው ሊል ይችላል። ማሳየት ነው። አንዳንዴ የአቶ ታክሎ መጽሐፍ ውስጥ እንደ ችግር ማንሳት የሚያስፈልግ ከሆነ የራሳቸውን ብያኔ ይሰጣሉ። ይሄ ደግሞ መልካም አይደለም፣ ከቤተ ክርስቲያን ውጭ መሆንም ልክ አይደለም ብለው በአራት ነጥብ ሊያስቀምጡ ይችላሉ። እንደ ታሪክ ጸሐፊ ግን እጃቸውን እዚህ ውስጥ ሳያስገቡ የቤተ ክርስቲያኗን ታሪክ የሀገሪቱን ታሪክ በተለያየ መንገድ አስቀምጠው ለእኛ መተው ይገባል። ምክንያቱም የታሪክ ጸሐፊ 3-4 ነጥቦች አሉ። አንድ ሰው ታሪክ ለመጻፍ የመጀመሪያው ሚዛናዊነትና ወገናዊነትን ማቆም ነው። እርግጥ ነው የታሪክ አጻጻፋችን አብዛኞቹ መጽሐፍቶች በጸሐፊ ትእዛዝ የተጻፉ ሲሆኑ ንጉሱን መልአክ የሚያስመስሉ የንጉሱን ችግር ቢጽፉ ጸሐፊነታቸው የማይቀጥል ስለሚሆን አብዛኛው ንጹህና ንጹህን ብቻ በመጻፍ የሚታወቅ ነው ታሪካችን። ያም ተጽዕኖ ያደርግብናል ብዙ ጊዜ ወደ ራሳችን እንድናደላ ወይም እኛ ያለው ብቻ መልካም እንደሆነ
በማስገንዘብ ማለት ነው። ስለዚህ ከዚህ በስተቀር መጽሐፉ ቋንቋው በእውነት የዚህ አካባቢ አማርኛ ልንለው እንችላለን። በጣም ሀገረኛ የሆነ ጣፋጭ የሆነ አረፍተ ነገሮቹ የሚጥሙ የማይሰለቹ፣ በዛ ላይ ደግሞ በ45 ምዕራፍ ይከፋፈል እንጂ 2-3 ገጾች ናቸው ለአንድ ምዕራፍ የተሰጡት በማይሰለች መንገድ። አንዱን ርዕስ ለመረዳት የሚፈልግ ሰው 2-3ቷን ገጽ አንብቦ እንደገና ረፍት ወስዶ ማንበብ የሚችልበት ቅርጽ አለውና በደስታ ልታነቡት እንደምትችሉ ተስፋ አደርጋለሁ። ዋናው ታሪክ ግን አሁንም እንደ አቶ ታክሎ ተሾመ አይነት አባት መጽሐፍቶች ሊያበዙልን፣ ታሪክን ሊነግሩ ሊያስቀምጡልን ይገባል። መጪው ትውልድ እንደ ሪፈረንስ የሚጠቀምባቸው ሰፊ ስራዎች ያስፈልጉናል። ሲጻፉ ስህተት ይኖርባቸው አይኖርባቸው የመጀመሪያው ጉዳይ አሁኑ ኢንፎርሜሽን ነው የሚያስፈልገን። ቅርጹን ለሊትሬቸር ሰዎች እንተወዋለን። የግድ ሊትሬቸር ማወቅ አይጠበቅብንም፣ ግን ስለ ሊትሬቸር ትንሽ መረጃ ወስደን ኢንፎርሜሽኑን ማግኘት አለብን። ለምን እንደ ሪፈረንስ የሚጠቀሙ ሰዎች ይጠቀሙበታል። ለምን ሊትሬቸሩን አይደለም የሚፈልጉት እነሱ ኢንፎርሜሽኑን ነው፣ በተለይ ደግሞ በማስረጃ የተጻፉትን ማለት ነውና እነዚህ መጽሐፍቶች ብዙ ማስረጃ የሚፈልጉ አይደሉም። ይሄ መጽሐፍ በተለይ ብዙ ማስረጃ የሚፈልግ አይደለም ያልኩበት አብዛኛው የሚታወቀው የኢትዮጵያ ታሪክ ከዚህ በፊት ባለው ማስረጃ የቀረበ ስለሆነ ብዙ መድከም የማያስፈልጉ ነው። ግን ወቅታዊውን ጭምር የጨመሩበት እስከ እነ ኮሎኔል ደመቀ ድረስ ማለት ነው የዓይን ምስክርም ሆነው የቅማንትና የአማራ ግጭቶችን በተከሰቱ ጊዜ በአጋጣሚ ጎርጎራ ተጉዘው ሲመለሱ የገጠማቸውን ጭምር ገና ታሪክ ያልሆኑትን ጭምር እዚህ መጽሐፍ ውስጥ አካተውልናል፣ ለነገ እንደ መረጃ ሊሆኑ ስለሚችሉ። የዚህ ጥቅም ደግሞ በመጨረሻ ምንድን ነው? አንድን መጽሐፍ ድርጊቱ እየተፈጸመ ባለበት ጊዜ መጽሐፍ ወይም ታሪኩን ማስቀመጥ ታሪኩ እንዳይዛባ ያደርጋል። አብዛኛው የታሪክ መጽሐፍ ዘመን ሲወስድ ተዛብቶ ልናገኘው እንችላለን፣ ሳይጻፍ ሲቀር ማለት ነው። ትኩስ የሆነውንም ታሪክ እዚህ መጽሐፍ ውስጥ አካተዋልና በዚህ አጋጣሚ ልናከብራቸውም ልናመሰግናቸውም ይገባል። አቶ ታክሎ ተሾመን አንዴ ምስጋና እንስጣቸው። እጅግ ነው የማመሰግነው። እግረ መንገዱን ይቅርታ እጠይቃለሁ። በእናንተ በሊቃውንት መሀል እኔ ይሄን መስጠት አልነበረብኝም፣ ግን ደግሞ መማርም በእናንተ ፊት መልካም ስለሆነ ምንም አይደለም እላለሁ። አመሰግናለሁ። እሺ ክቡራን ሊቃውንተ ቤተክርስቲያን፣ በተለያዩ ተቋማት ሰላምና ሸንጎ ውስጥ የምትሰሩ የከተማው የተለያየ ስራ ድርሻ ያላችሁ ሰዎች፣ ጠሪ አክባሪ ብላችሁ እዚህ ስለተገኛችሁ የደራሲ ታክሎን 4ኛ መጽሐፍ ወይም 4ኛ ልጅ ደስታው ደስታችን ነው፣ በሱ ስራዎች ሀገራችን የመገለጥ አድማሷ ሰፊ ነው ብላችሁ አምናችሁ በክብር እዚህ ስለተገኛችሁ የጎንደር ከተማ አስተዳደር ከንቲባ መልካም ምኞቱን ይገልጻል ማለት ነው። ያው የአቶ ማስተዋል የጎንደር ከተማ ከንቲባ ባላቸው ድርብ ስራ በጊዜው መገኘት ጥረው ነበረ፣ አልቻሉም። በመሆኑም ይቅርታ ጠይቀዋል ማለት ነው። ደራሲው እንደዚህ አይነት ስራዎችን የኢትዮጵያ አንድነትና ተግዳሮቶች ወቅቱን የጠበቀ በተለያየ መልኩ ቀደም ሲል ጋዜጠኛ ዋሴ ነጋሽ ወይም በጃንዚማ ሬዲዮ ፕሮግራም መታቆት ማለት ነው ጎንደር ካበረከተችልን ብርቅ የልጆች መካከል አሁንም የማይደብዝ አሻራቸው ጥለው እያለፉ ነገንም ዛሬ ላይ ቆመው እየሰሩ እየተጉ ካሉ ሰዎች መካከል የሚጠቀሱ ናቸው። የእሳቸውን ስራ የደራሲውን ስራ በተለያየ መልክ የገለጹበት አግባብ በላይ ተጨማሪ ንግግር ማድረግ ለዚህ ዝግጅት ክብር አለመስጠት ተደርጎ ይወሰዳል እና በቂ ነው። አሐቲ ቃልይ በቆ ለጥበብ ይላሉ አበው። ስለዚህ የተነገረው ነገር ላይ መደጋገም ማብዛት ብዛም ነው። በመሆኑም ለከተማ አስተዳደር
የተለያዩ የባህል የስነ ጽሁፍ ስራዎች፣ የኪነ ጥበብ ስራዎች የሚወጡበት የሚገለጡበት ሁለንተናዊ እንቅስቃሴ ከማድረግ ረገድ ስራ ተጀምሯል። በቅርቡም የፊታችን ቅዳሜ በ27 የጎንደር ባህል ማዕከል አራቱን የጎንደር አሁን ሁለት የምናውቃቸው ወደ አራት የሄዱትን የጎንደር ዞኖች ማዕከል ያደረገ የጎንደር ማዕከል ባህል ግንባታ ይካሄዳል። ይሄ ደግሞ ደራሲው እንዳነሱት ስለ ኢትዮጵያ አንድነትና ተግዳሮቶች ስናነሳ ኢትዮጵያውያን የቀደመ ፍቅራቸውን የሚመልሱበት ከአካባቢያቸው ታሪክና ባህል ተቆጥጠው የሚያድጉ ልጆች መበራከት ጋር ተያይዘው ሰፊ ስራ መስራት ስላለበት ስነ ጽሁፍ ደግሞ የህብረተሰብን ሁለንተናዊ አስተሳሰብ የሚገደፍበት የሚገለጥበት ዋነኛ መሳሪያ ነውና ደራሲው የሄዱበትን ርቀት ከተማ አስተዳደሩ አመስግኖ በቀጣይ ስራዎች አብረው ሊያግዛቸው ከጎናቸው ሊሆን መጽሐፋቸውን በሚመለከተው አካል በማድረስም የበኩሉ ሚና እንደሚወጣ በመግለጽ ቀጣይ ቅዳሜ የግንባታ ማዕከሉ ከመንግስት ከፍተኛ አመራሮች የጎንደርና አካባቢ ማህበረሰብ በተገኘበት ግንባታ መሰረት ድንጋይ የሚጣል ነው የሚሆነው። ስለዚህ እንደዚህ አይነት ደራሲዎችን ደግሞ እየተጠቀምን ከነሱ ታናናሾቹ በቂ እውቀት የሚጨበጡበትን አማራጮች መትከል ላይ ስራ ተጀምረዋል። ይህም ሌላኛው ደስ የሚያሰኝ ደስታ ነውና ይህንኑ ከተማ አስተዳደሩ እናንተ ማድረስ ይፈልጋል። አበው ጠሪ አክባሪ ብላችሁ ስለተገኛችሁ ሊቃውንተ ቤተክርስቲያን ጉዳያችን ነው ብላችሁ የደራሲውን ስራ በማበረታታት ኢትዮጵያውያን ቀደምት እውነት ቤተ ክህነት ናት ተብሎም ስለሚታመን ነው። እሱን የሚገለጥባቸው በርካታ መስኮች አንደኛው ስነ ጽሁፍ ነውና የነዚህ አይነት ደራሲዎች መበረታታት፣ መስፋት፣ መጎልበት በእናንተ በኩል በህዝበ ክርስቲያን ወይም በህዝበ ኢትዮጵያ ስለ ኢትዮጵያውያን የቀደመ ፍቅር ለመናገር ለመግለጽ ከነዋሪው ጎንደሬ በላይ ደግሞ ሌላ ሊባል አይችልምና ደራሲውን ማበረታታችሁን እንድትቀጥሉ ከተማ አስተዳደሩ ይገልጻል። ከተማ አስተዳደሩ እዚህ ንግግር እንዳደረግ ስለተፈቀደልኝ እኔም አመሰግናለሁ። በጎንደር ባህል ማዕከል ስራ አስኪያጅ ነኝ። በጎንደር ኪነ ጥበብና ባህል በመምሪያ ደረጃ ባህል ማዕከሉ ተቋቁሞ ስራ ጀምሯል። ወደፊት እንደዚህ አይነት የጽሁፍ ስራዎችን እያበረታታን ለተከታዮቻችን እንደ ትልቅ ስራ የሚሰራበትን መንገድ መግለጥ መትከል ስለሚገባን እሱ ስራ ጀምሯል። ከተማ አስተዳደሩ ደራሲው እንኳን ለአራተኛ ልጆት አበቃዎት የሚሉትን አርሶ አመሰግናለሁ። እሺ፣ አቶ ገብሬ ወይም ደግሞ መምህርና ጋዜጠኛ ገብረ ማርያም ይርጋ እንዲቆዩልን እንጠይቃለን። በተጨማሪ እንግዲህ የእሳቸው የደራሲውን አብሮ አደግ መላከ ብርሃን ገብረስላሴ አድማሱ እንዲሁም ደግሞ አቶ አስራት አለማየሁን ወደዚህ ጋብዝና በከተማ አስተዳደሩ ልዑክ ወይም ተወካይ በጓደኞቻቸው ስም መጽሐፋችን እናስመርቃለን ማለት ነው። እባካችሁን እንግዶቻችን ወደዚህ ጋብዙልን። እሺ፣ እናመሰግናለን። እንግዲህ የአቶ ታክሎ መጽሐፍ አሁን እናስመርቃለን ማለት ነው። መጽሐፉን አንድ ላይ ትይዙልንና እሺ፣ እንግዲህ እናንተም ሞቅ አድርጋችሁ በማጨብጨብ መጽሐፋችን እንመርቃለን ማለት ነው። ሽፋኑን ግለጹልን። እሺ፣ እንግዲህ እንኳን ደስ አላችሁ ማለት እንወዳለን። መጽሐፉን እንድትገልጡልን በአክብሮት እንጠይቃለን። የኢትዮጵያ አንድነትና ተግዳሮቶች የተሰኘው መጽሐፍ እየተመረቀ ነው የሚገኘው። እንግዲህ የአቶ ታክሎ አራተኛ መጽሐፍ ነው። እንኳን ደስ አሎት ማለት እንወዳለን። እስኪ አንዴ ሞቅ አድርጉላቸው። በእውነቱ በውስጡ ብዙ ምስጢራትን የያዘ ለዛውም ደግሞ ትክክለኛውን ሀገር በቀል መረጃ የያዘ መጽሐፍ ነው። እንኳን ደስ አላችሁ ማለት እንወዳለን። በተጨማሪም እንግዲህ የእንኳን አደረሳችሁና እንኳን ደስ አሎት መልእክት ከኢትዮጵያ ደራሲያን ማህበር ስጦታ አለ። እሱን እንድትሰጡልን በአክብሮት እንጠይቃለን። ይከፈት።
ሰርተፊኬት ነው። እንኳን ደስ አሎት። የክብር አባልነት ነው። እንግዲህ የክብር አባልነት ሰርተፊኬት ነው። እናመሰግናለን። ስለዚህ አባልነት የምስክር ወረቀት ይላል። ለደራሲ ታክሎ ተሾመ መኮንን በኢትዮጵያ ቀደምትና የቅርብ ታሪክ ዙሪያ ለንባብ ባበቋቸው 4 መጽሐፍት እንዲሁም ለወጣት ደራሲያን አርያ በመሆን ላደረጉት አስተዋጽኦ ይህን የክብር አባልነት የምስክር ወረቀት በታላቅ አክብሮት ሰጥተናል ይላል። እናመሰግናለን። ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ክቡር ሊቀ ሕሩያን ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ሊቀ አእላፍ ቀለመወርቅ አሻግሬ የማዕከላዊ ጎንደር ሀገረ ስብከት ምክትል ስራ አስኪያጅ፣ እንዲሁም ከሀገረ ስብከቱ የገዳማት መምሪያ ኃላፊ መላከ ጽጌ አዲሱ ተከለ እና ከአድባራቱ የመጣችሁ የአድባራትና ገዳማት አስተዳዳሪዎች በዚህ ታሪካዊ እና ሀገራዊ የሆነ ፕሮግራም ላይ የተገኛችሁ አባት አርበኞች፣ የሀገር ሽማግሌዎች፣ አቶ ባዩ በዛብህ ታዋቂና አንጋፋ የሀገር ሽማግሌ፣ በጠቅላላው በዚህ ምርቃን መጽሐፍ ምርቃን የተገኛችሁ ወገኖቻችን በቅድሚያ እንደምን አደራችሁ? እንደምን ሰነበታችሁ? እኔ እንግዲህ ያው የተሰማኝን አጭር ሀሳብ ለመስጠት ነው። በእውነት እኔ ዛሬ ጋሽ ታክሎ የእሱም ብቻም አይደለም እኔም ስጠባበቀው የነበረ የእሱን ደስታና የአራተኛው መጽሐፉን የሚያስመረቅበትን ቀን ስጠባበቅ ነበርና በጣም ደስ ስላለኝ አንድ ጊዜ እግዚአብሔር እንድታመሰግኑልኝ እጠይቃለሁ። እግዚአብሔር ይስጥልኝ። ምንድነው አቶ ታክሎ ተሾመ እንግዲህ አንተ እያልኩ እንድናገር ይፈቀድልኝ። አቶ ታክሎ ተሾመ ቅድም በእናቶ ዋሴ በጋዜጠኛው ተነግሯል በሰፊው። እኔ አንድ ነገር ትዝ የሚለኝን እሱ እንግዲህ የወንድማማች የልጅ ልጆች ነን ከኔ ጋር ባሳለፍነው ዘመን በደርግ ዘመን አንድ ወንድም ነበረኝ እኔ እና ይሄ ሰው ቅድም እንደተገለጸው በቀይ ሽብር ወቅት ሊመታ ሊረሸን ሲል ከምረሸን ወደ አብዮቱ አቋም ልግባ ብሎ የአብዮቱ ደጋፊና ተባባሪ በመሆን የኢሰፓ አባል ሆኖ ያው እናቶ ባዩ ያውቃሉ ጓድ ፍስሐ ወንዴ ይባል ነበርና እሱ ሰውዬ እንደዚህ ሳይወድ በግድ ራሱን ለማሳልበት ወደ ፖለቲካው የገባ ወንድሜ ነበረ። አሁን በህይወት የለም። አቶ ታክሎ ግን በዚህ አይነት ጉዞ አልሄደም። በዚህ አይነት ጉዞ አልሄደም። ያው ለመኖርም ራሱን የአብዮቱ ደጋፊና ተባባሪ ሆኖ መኖር ወደዛ ተቋም ገብቶ መኖር ይችል ነበር። እንደተባለው ከሞትና ከቀይ ሽብር አምልጦ የመተማንና አዋሳኝ በረሃዎችን አቋርጦ ከቀይ ሽብር ድኖ እንግዲህ ዛሬ ያለበት ቦታ ላይ ያው በስደት ቢሆንም ነገር ግን ከዚህ ሁሉ ደርሶ አምልጦ ይሄን ሁሉ ያን ፈተና አልፎ ይሄን የመሰለ ለሀገር ጠቃሚ የሆነ ድርሰቱን ለዓለም ለኢትዮጵያ ብሎም ኢትዮጵያውያን ለሚወዱ የኢትዮጵያን ታሪክ ለሚቀበሉ እያበረከተ ያለ ወንድማችን ነው። በዚህ እኔ ከፍተኛ ደስታ እንዳለኝ ለመግለጽ ነው። ይሄን ካልኩኝ አቶ ታክሎ እንግዲህ ወደ 20 ዓመት በላይ ነው ከሀገሩ የኢህአዴግን ዘመን ይቆጥራል። ከዛ በፊት ወደ 30 ዘመን እንትን ይላል። ብዙን ጊዜ ወደ ኢትዮጵያ ይመጣል። አሁን የመጣው ከ8 ወር በኋላ ማለት ነው ወደ ኢትዮጵያ የመጣው። ይሄ እንግዲህ ምንድነው አገር ወዳድነቱን
ወገን ወዳድነቱን ይጠይቃል። በበኩሌ በተረዳሁት አቅጣጫ ነው እና እዛ ሀገር የተወለዱ ልጆች አሉ። በመጀመሪያ ሳገኘው አንዷ የ9 ዓመት አንዷን የ11 ዓመት ልጆች ይዞ መጥቶ ነው ያገኘሁት። እንግዲህ እነዚህ ልጆች የኢትዮጵያ ፍቅር እንዲኖራቸው አገራቸውን እንዲያዩ ከወገናቸው ጋር እንዲገናኙ በማሰብ ልጆቹ አማርኛ አይችሉም። ከዘመድ ጋር በጣም ለመግባባት ይቸገራሉ። ነገር ግን እሱ በእንግሊዘኛ እየተናገረ እነዚያ ልጆች ከዛ በኋላ አድገውም የጎንደርን ጥምቀትና የጎንደርን የልደት በዓል እንዲታተፉ ደግሞ በ15 ዓመት እና 12 ዓመት ሲሞላቸው ደግሞ አምጥቷቸዋል። ከዛ በኋላ ደግሞ አሁንም የ11 ዓመት የ15 ዓመት ልጆችን ሌሎቹ እንደዚሁ እያመጣ ሀገሩን ያስጎበኛል። ይሄ ምንድን ነው? የት ሄደህ ነበር ሲሉት እዛ ያሉ ኢትዮጵያውያን ኢትዮጵያ ሄጄ ነበር። እንዴ አንተ ኢትዮጵያ እንዴት ነው ተልተሎ የምትመላለሰው? ለምንድን ነው ወደ ኤሮፕ ማትሄደው? ወደ ሌላ የሀገር ማትጎበኘው? የምትሄድበትን ገንዘብ እንዴት ኢትዮጵያ ትመላለሳለህ ብዙውን ጊዜ ብለው ሁሉ እንዳሉት ያስረዳኛል። እሱ ግን ሀገር ወዳድነቱን እንዲሁም ደግሞ ልጆቹን ደግሞ ከህዝቡ ጋር የሀገራቸውን ባህል እንዲያውቁ ለማድረግ ልጆቹን እየያዘ ነው ይመጣ የነበረ። አሁን እንግዲህ አምና ጥምቀትን ጣና ዘገሊላ ውሎ ነበር የሄደው። እንግዲህ ጥምቀት ምን ያህል ወር እንዳያገኘው እንደቀረው ስትቀንሱ ታውቁታላችሁ። በ8 ወር ገደማ ነው እንደገና ተመልሶ ወደ ኢትዮጵያ የመጣ እና እንግዲህ እንደተባለው 4ኛ መጽሐፉን 2ኛውን የኢትዮጵያ የደም ዘመን የሚለውን መጽሐፍ ተመልክቼዋለሁኝ፣ አንብቤዋለሁ። በጎንደር እና በሌሎችም ክፍለ ሀገር የደረሱትን ችግሮች ይዘረዝራል እና በእውነት እኔ ከፍተኛ ደስታ ተሰምቶኛል። አቶ ታክሎ እንኳን ደስ አለህ ወንድሜ። ይህን ፕሮግራም ተገኝተህ ለሀገር ጠቃሚ የሆነውን በቤተ ክርስቲያን ዙሪያ በብዙ ያጠነጥናል። ይሄ በአራቱ ወንበር ገዳም፣ በጣና ደሴት፣ በማህበረ ስላሴ፣ በዋልድባ፣ በጎንደር በ44ቱ ገዳማትና አድባራት፣ በአራቱ ጉባኤ መጻሕፍት ትርጓሜ ጉባኤ ቤት በዚህ ይህን ሁሉ ይጠቅሳልና ይሄ ሀብት እንግዲህ በተቀዳሚነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው። ስለዚህም ደግሞ በማዕከላዊ ጎንደር ሀገረ ስብከት የሚገኙ ሰራተኞች፣ በጎንደር ከተማ የሚገኙ ታላላቅ ምሁራን እንዲገኙ የሚል ፕሮግራም ነው የነበረው። ይህን አስመልክተን እንግዲህ በሀገረ ስብከቱ የሚገኙ ዋና ዋና የሚመለከታቸው ይህንን መጽሐፍ መጥተው እንዲመርቁ ጥሪውን አስተላልፈናል። ይህም አክብረው ከዋና ስራ አስኪያጁ ጀምሮ ያሉ የሀገረ ስብከቱ ኃላፊዎች ተገኝተውልናል። ሌሎችም ተገኝታችኋል። እግዚአብሔር ይስጥልን። እንኳን አደረሰ ጋሽ ታክሎ ላለው እግዚአብሔር ይስጥልኝ። ሃይማኖት መሪዎችና ምሁራኖች፣ ታላላቅ አባቶች እንኳን ለዚች ለተቀደሰች የመጽሐፍ ምረቃ ዕለት በሰላም አደረሰን አደረሳችሁ። ስለ አቶ ታክሎ ተሾመ ብዙ መናገር ይቻላል። ግን ደግሞ ስለ አቶ ታክሎ ተሾመ በመጽሐፉ ውስጥ በርካታ ጉዳዮች የተጠቀሱ ስለሆነ እነሱን መገንዘብ ከቻል እነሱን ከእሱ ጋር ማዋሃድ የሚቸግረን የለም ተብሎ ስለሚታመን ነው። አቶ ታክሎ ተሾመ በ1969 ዓ.ም በጣም የምር ጓደኛ ነበር። እንዲያው አንዷን ብቻ ለመጥቀስ ነው። በዚህ ዘመን የመጀመሪያው በእኛ ሀገር በጎንደር ከተማ ማለት ነው ነፃ እርምጃ ተብሎ የሚወሰድበት ቀን ነበር እና ከ3 ቀን በፊት ይመስለኛል አንድ የጋራ የሆነ ጓደኛችን በዛ ዕለት ያው ራሱን ያጣ ነው። በዚህ መካከል የሟቹ እህት ቤት ውስጥ ተቀምጠንኛ አንድ መኪና አልፎ ሲሄድ አቶ ታክሎ ተሾመን ያዩትና ዘሎ ይገባና ነጠላ ጫማውን አውጥቶ ጠላ ስጡኝ ይላል። እዚህ ጋር ሆኖ ቁጭ በል ይባላል። ማን ነው እዚህ የገባ ምናምን ተብሎ ማንም ሰው የለም፣ አልገባም ተባለ። ማንም ሰው አልገባም ተባለ። እሱ እዛ ጋር ቁጭ ብሏል።
የተለየ ታሪክ አለው። እሱን ላወራ ፈልጌ አይደለም፣ እንዲያው እንትኑን ትንሹን ነገር ለመናገር ፈልጌ ነው። ወጣ፣ እነሱም ሄዱ፣ መኪናው የሚሄደው። ከዛ በኋላ ታክሎ ተሾመ በባህሪው ትሁት፣ ታማኝ፣ ቅን፣ ለጋስ ነው። የለበሰውን ልብስ አውልቆ የድርጅት ስራ የሚሰሩ ወጣት ጓደኞቹን ይሄን ለብሳችሁ ትሄዳላችሁ፣ ለድርጅት ስራ ከሱ ያነሰ ግንዛቤ ላላቸው ሰዎች ፈተና ቁጭ ብሎ አቴንድ አድርጎ በስማቸው ስራ የተቀጠሉ ሰዎች አውቃለሁ። በጣም ጓደኛዬ ስለነበር ነው። እና ታሪኩን በዝርዝር የጻፈው ነው የምናየው፣ የታየን ነገር ነው። በከተማ ውስጥ የነበሩት የደረሰውን ጉዳት በተመለከተ በተለይ በመጀመሪያ ቁጥር 1 መጽሐፉ ላይ በዝርዝር አስቀምጧቸዋል። እንዴት እንደሄዱ ምናምን እዛ ጋር ታሪክ ማውራቱ አስፈላጊ ስላልሆነ ነው። ስለዚህ አቶ ታክሎ ተሾመ አሁንም ለአራተኛው መጽሐፍ እዚህ ስለደረስ እንኳን ደስ ያለ። አዳሚዎቹን አመሰግናለሁ። እንግዲህ እየሰማን ነው ስለ አቶ ታክሎ አስተዳደግ፣ ስለ ባህሪያቸው ማለት ነው። እጅግ በጣም ነው የምናመሰግነው። ከዚህ በመቀጠል የጎንደር ከተማ የሰላም ሸንጎ ሀገራችን ስላላቸው ጥቅሞች እሳቸው በደንብም መናገር ስለሚችሉ እሳቸውን ባጭሩ እንጋብዛለን። እና ወንድሞችን የጎንደር ከተማ ይሰማል ነዋሪዎች፣ በእውነት አቶ ታክሎ እንኳን እንደዚህ ያደረሰ ነው ብለው ወንድሜ ነው አንተ ብሎ እንደሚፈቀድ ብዙ ድካም ደክሟል። ይህን መጽሐፍ ለማዘጋጀት የአእምሮ ስራ አለ፣ የጉልበት ስራ አለ፣ የማቴሪያል ወጪ አለ፣ የገንዘብ። ይህን ሁሉ ወጪ በግሉ ታግሎ ይህን መጽሐፍ ያሳተመ ጀግና ወንድማችን በእውነት እና አንድ ጊዜ ስለ ጀግንነቱና ስለ ድካሙ አመስግኑ። አቶ ታክሎ ይህን መጽሐፍ ለመጻፍ በሚያደርጋቸው ትግሎች ሁሉ ከአውስትራሊያ አንዳንድ ቀን ሌሊት ይደውልልኛል። አንዳንድ ኢንፎርሜሽን እንትን ለማለት እንዴ አንተ በአሁኑ ሰዓት እኔ ተኝቻለሁ ስለው በእኛ ሀገር ፀሐይ ነው ያለህ መስሎ የምደውል እስከዚህ ድረስ እንቀላለዳለን። እዚህም መጡ አሙስ ወንዝን፣ ደብረ ታቦርን፣ አሁን በዚህ በመጽሐፍ ውስጥ የተጠቀሱትን ቦታዎች በእግሩ በበቅሎ በፈረስ እየዞረ ነው የሰበሰባቸው ታሪኩን የሰበሰበ እና ከፍተኛ መስዋዕትነት የከፈለ ወንድማችን ስለሆነ ይህን መጽሐፍ ለማዘጋጀት በእውነት እንኳን ደስ ያለህ ነው የምልህ። አቶ ታክሎ እግዚአብሔር እንኳን ጀምረ ለመጨረስ አበቃህ። አመሰግናለሁ። በእውነት መጽሐፉም የቁም ነገር መጽሐፍ እንደሚሆን ተስፋ አደርጋለሁ። አላነበብኩትም። ቁም ነገር የተሞላ መጽሐፍ እንደሚሆን አምናለሁ። ለምን ድካምክን ስለማውቅ ልፋትክን ስለማውቅ አሁን መላከ ብርሃን እንደተናገሩት ድካሙን አብሬ ተሳተፍ መጥቶ እኔን ያዋየኛል፣ እንዲሁኛለሁ፣ በዚህ ደክሜያለሁ፣ እንዲሁኛለሁ እያለ እና ድካሙ አፍርቶ ለዚህ በመብቃቱ እንኳን ደስ ያለህ። ያንተ ብቻ ደስታ ሳይሆን የሁሉም የዚህ ተሳታፊው የሀገር ደስታ ነው። እግዚአብሔር እንኳን ደስ ያለህ። አመሰግናለሁ። እናመሰግናለን። እንግዲህ መጽሐፉ እየዞረ ነው የሚገኘው። መጽሐፉን በመግዛት ለራሳችሁ ወይም ደግሞ ቤተሰቦቻችሁን ወጣቱ የሚያነብበትን ሁኔታ እንዲፈጠር ብታደርጉ እጅግ በጣም መልካም ነው። ምክንያቱም የቀደመ ባህሉንና ዘመን ቁጥር 1 2003 እንደ አውሮፓውያን አቆጣጠር፣ የደም ዘመን 2 2005 እንደ አውሮፓውያን ዛሬ አስመርቋል። እንኳን ደስ አሉት ማለት እንወዳለን። እንኳን ደስ አላችሁ ነው ምስኪን አቶ ታክሎ ነው ወደዚህ ጋብዝና የመጨረሻ የሚናገሩት ነገር ስለሚኖር ወደ እሳቸው አልፋለሁ። እውነትና ተግዳሮች የተሰኘ መጽሐፍ ለመጻፍ ረጅም ጊዜ አስቤበታለሁ። ነገር ግን ከዛ በተለየ 3 ወር ሙሉ በአብያተ ክርስቲያናትና በገዳማት በመዞር ትላልቅ የሃይማኖት መሪዎችን ቃለመጠይቅ በማድረግ ከ15 ያላነሱ ሊቃውንት በድምፀ ቅርጽ እየቀረጽኩ ከዛም ደግሞ ወደፊት ሊገኙ አይችሉም የሚባሉትን በፎቶግራፍ በማንሳት በካሜራ ከርቅ የተዘጋጀ መጽሐፍ ነው።
ስለዚህ ጋሼ ባዩ አንተ ነው የምለው፣ አሁንም ወንድሜ ነው። ረዥም ጊዜውን ሰዶ ከ3 ሰዓት እና ከዛም በላይ ኢንተርቪው አድርጌ ብዙ መረጃዎች እየሰጠኝ ወንድሜ ነው። እንግዲህ እንደምታውቁት ያው ሰውዬ ረዥም የስራ ተሞክሮ ያሳለፈ ሰው ነው። የህግ ባለሙያ ነው። ከዛም ደግሞ ደንቢያን ወክሎ ገና በወጣትነቱ ፓርላማ ገብቶ ለሀገሩ ከፍተኛ የሆነ አስተዋጽኦ ሲያደርግ የቆየ ነው። አሁንም ደግሞ በዚህ ሰው በሚያስፈልግበት ወቅት የጎንደር የሰላምና ሸንጎ የልማት ሸንጎ ኮሚቴ ሰብሳቢ ሆኖ ከወጣቶች አጠቃላይ ከመንግስት አካላት ጋራ በመተባበር የጎንደርን ህልውና ለማስጠበቅ ሌት ተቀን እየሰራ መሆኑን አውቃለሁ እና እንግዲህ እሱንም በእናንተ ስም ላመሰግን እወዳለሁ። ከዛም በተጨማሪ እኔ እንዲሆናል የሚል እሳቤ አልነበረኝም። እኔ እንዲያው ይህ መጽሐፍ ገንዘቤንም ጉልበቴንም ደክሜ ለመሸጥ አይደለም። የተወለድኩበት ቦታ ከተማርኩበት አካባቢ በነፃም ቢሆን ከሰው እጅ ገብቶ ማንነቴና እያንዳንዱ አላል ትውልዱ ወደፊት ምን ያደርጋል አሁን ታሪካችን በትክክል ባለመቀመጡ የተነሳ የምታዩት እንግዲህ ብዙ ነገር እየተወራወር ነው ያለፈውን። እንግዲህ በዛ ዘመን ወርቅ ቤተክርስቲያን ቤተመንግስት በወርቅ ያጌጠ ነው። እንግዲህ ከታሪክ እንትን እንደምንል ያን ወርቅ የት አገኙት ስንል ከአሁኑ ጋር ስናነጻጽረው በዛ ዘመን የነበረው ወርቅ እንደ ልብ ይገኝ እንደነበረ ነው። ያኔ ቴክኖሎጂ የለም። እንዴት ነው ቤተክርስቲያኑ ልብሱ ምን ሁሉ ወርቅ በወርቅ የሆነው የሚለው በጣም ያሳስበኝ ነበረ። ያን ተመራምሬ እኔ ባደረኩት ጥረት በዛ ዘመን እንዴት ወርቅ ሊገኝ እንደቻለ መጽሐፍ ውስጥ ገልጫዋለሁ። ላቦራቶሪ ዛሬ ላቦራቶሪ እንደምንለው በዛ ዘመን ብልጭ የሚል አካባቢ ላይ የከብትበት ሲጥሩበት ጠዋት ሲፈረግጡት ወርቅ ሆኖ ይገኛል የሚባልም አለ እንግዲህ እና እዛ ማገናዘብ ይቻላል። በአጠቃላይ ምንድነው ቅድም እንዳልኩት ሁሉም ነገር ከምናገረው በላይ መጽሐፉ ውስጥ ከመጽሐፉ ውስጥ የሰፈረ ስለሆነ አንብባችሁ የጎደለ ካለ በማስተካከል መጨመር አለበት የሚባለው ደግሞ አስተያየት በመስጠት ሌሎች ወንድሞቼ እህቶቼ አስተካክለው እንዲጽፉት የበኩሌን አስተዋጽኦ ላድርግ በሚል ነው እንጂ የኢትዮጵያን ታሪክ የኢትዮጵያን ኦርቶዶክስ ሃይማኖት ታሪክ የሙስሊሞችን ታሪክ በእኔ በደካማ ወንድማችሁ ተጽፎ ያልቃል ማለት አይቻልም። ነገር ግን እኔ ሰውን ከመተቸት እኔ ምን አደረኩኝ የሚለውን ግዴታዬን ለመወጣት ነው እንጂ ሙሉ ገጽታውን የኢትዮጵያን ማንነት ፈጣሪዋን መሪዋን እንዴት ተገኘች የሚለውን በእኔ አቅም ትክክል ገጽታውን ያስቀምጣል ብላችሁ እንደማትጠብቁ እርግጠኛ ነኝ። የሆነ ሆኖ ግን የምችለውን በተለይ በዚህ መጽሐፍ ዙሪያ የቤተ ክርስቲያን ሊቃውንቶችን በከፍተኛ ደረጃ የቻልኩትን ያህል ጋር ግንኙነት በመፍጠር የብራና መጽሔቶችን ነባር የጥንቶችን እንትን በማድረግ ከአንዳንድ የመንግስት ባለስልጣናት እና እንዲሁም ደግሞ ከአንዳንድ ታሪክ እድሜ ጠገብ የታሪክ ባለቤት ናቸው የሚባሉትን በማወያየት የተለያዩ የታሪክ መጽሐፍቶችን በማንበብ አንዳንዶች የኢትዮጵያን ታሪክ ሲጽፉ የውጭውን የፈረንጆችን እንደ መረጃ በማድረግ የጻፉትን በመተቸት ይህ መጽሐፍ ያው እንግዲህ እያንዳንዳቸው አንብባቸው የህሊና ፍርድ እንዲሰጡ የጎደለውን እንዲሟላ የምችለውንን አስተዋጽኦ ላድርግ ከሚል አንጻር ነው እና እንግዲህ ለዚህ መጽሐፍ ምረቃ የድካሜን ምንድነው አባቶቻችን ይላሉ ልጅ ወልዶ እንዲሳምለት ይፈልጋል። ሰርግም ደግሞ አድርጎ
ብሉልኝ ጠጡልኝ እንዳይበላሽ የግድ ያስፈልጋል። እናንተም ደግሞ የወንድማችን ድካሙ ነው። እዚህ እሱን ወንድማችን አስደስተን መሄድ ያስፈልጋል። ለወደፊቱ ሞራሉ እንዲነቃቃ ብላችሁ እዚህ በመገኘታችሁ እና ይህንን ዝግጅት በከፍተኛ ደረጃ ሌት ተቀን በሳምንት ውስጥ ያልጠበቅኩትን ያላሰብኩትን ጋዜጠኛ ዋሲሁን ግርማይ ከበደ እና ሌሎችም ተባብረው እኔ በማላውቀው መንገድ ማለት ይቻላል ለዚህ እንድበቃ ስላደረጉ በእናንተ ስም ከፍተኛ ምስጋና አደርሳለሁ። እንግዲህ የተከበራችሁ ወገኖቼ እንኳን በሰላም መጣችሁ። ሁሉ ነገር ከመጽሐፉ ስለሆነ ያ ነው አድራሻዬ ከመጽሐፉ ውስጥ አለ። ስሜቱን እያንዳንዱ ካልሰጠ ማወቅ አይቻልም። የኔ ስህተት ለባለቤቱ አይታየውም። ነገር ለባለቤቱ ከባለቤቱ ጆሮ ሊገባ አይችልም። አድራሻዬ ስላለ ታክሎ እንዲገጽ ይሄን ያህል እንዲህ ነው ታሪካችን እንዲህ አይደለም። አሁን ከዚህ ነገር ይስተካከል እንዲህ ማድረግ አለብን የሚለው ከእናንተ ነው የምጠብቅ። አንብቦ ዝም ማለት ምንድነው? ይጎዳኛል። እኔ አስተያየት በጣም አስፈላጊ ነው እና ስለዚህ እንግዲህ ጎንደር ነው እንግዲህ ለጎንደር ሕዝብ እንደው እንጃ ታሪክ ማስተማር እንደው ንቀት ነው የሚመስልብኝ እና እኛ የድሮ እንግዲህ አይምሮ ነው ያለን። ስለዚህ ባለ ታሪክ ሕዝብ ነው፣ አንባቢ ነው፣ የጥበብ ሀገር ነው እና ብዙ ሳልላችሁ ከመጽሐፉ እንግዲህ እዛው ታገኙታላችሁ እላለሁ። በጣም አመሰግናለሁ። እሺ አቶ ታክሎን እናመሰግናለን። መጽሐፉም እየተሸጠ ነው። አቶ እንቁ ስላሴ ከአምባራስ ሆቴል ማለት ነው። በአምባራስ ሆቴል ስም ለጎንደር ከተማ ቤተ መጻሕፍት 5 መጽሐፎችን ገዝተዋል። እባካችሁ እስኪ አመስግኑልን።